አብረት መነሳትሽ ፎቶ መነሳትሽ ቤት ያንቺ ቤት ብቻ ነው እንዴ? አንቺ መጀመሪያ እኮ ነው መጀመሪያ ነው። አንቺ እኮ መጀመሪያ ቤት ብቻ ነው ያለው። ሞልቷል እኮ ያውታል። እሱን በማክበር ነው ሲጀመር። ስለዚህ አብራችሁ ፎቶ ካላችሁ እኔ እሷን ነው የምደግፈው። ይቀርታል እንዴ? ፎቶ እኮ የታየው ፎቶ ብቻ ነው። ሌላ ምንም የታየው ነገር ያየችው ነገር ፎቶ። አንቺ ከድሮ ጓደኛሽ ጋር ተነስተሽ አታውቂም? ያን ነሰማው ለምንድን ነው የማትነሺው? አብረሽ ተመረሳችሁ ለማስረዳት ሲጀመር እሷ ስትገባ ማትባ ገባች። በዛን ሰዓት እንዴት ነው ሰይጣን ያየ ይመስል ሰው እንዴት የሚያማትባል? መጀመሪያ ፎቶ ነው ይልሽ መጀመሪያ እንዴት ፎቶ ነው በቃ በጣም ነው የታገሱት። ሲጀመር ያንቺ ብቻ ነው ያለው ፎቶ ነው ያየሽው። ሌላ ምን ዲቱ ሷት ዲስቷና የመጣችው እና አሁን በፊት ላንቺ የቤት አጋዥ ሲመጣልሽ ተባልሽ ጋር ተነጋግረሽ ተመካክረሽ ነው አይደል የሚመጣልሽ? ስለዚህ እሱ እኔን አልጠየቀም ገና ፈልጊ ብለሻል በማለት የትምህርት ቤት ጓደኛዬ ናት አለ። የትምህርት ቤት ጓደኛ አይደለችም ሰራተኛ መጣሁልሽ ብሎ ይዞ መጣ። ከዛ ለምን እኔ ሳትጠይቅ ሰራተኛ ይዘህ ትመጣለህ ብዬ ስጠይቀው ጉዳይሽ እንደውም ምናምን ብሎ እንትን አለ። እሷን ሳናግራት ምንድነው ጸጥ አትናገርም። ምንድነው የመጣሽበት ዘመድ ነሽ አትናገርም። ምን ከዛ ስልክ አንስቼ ሳይ ፎቶ አላቸው አብረው የተነሱት ማለት ነው። ከዛ ምንም አይደለሁም ብለሽ ለምንድን ነው ፎቶ አብራችሁ የተነሳችሁት ብላችሁ እነሷም ጸጥ አለች። ኧረ ይበቃሻል በቃ እንዴ ምን ማለት ነው ይበቃሻል? እንደዛ አይደለም በቃ ፎቶ የድሮ ፎቶ ነው። ምንድነው የድሮ ፎቶ ማስታወሻ ምን አስወቀሽ? አብረት መነሳትሽ ፎቶ መነሳትሽ ቤት ያንቺ ቤት ብቻ ነው እንዴ? አንቺ መጀመሪያ እኮ ነው መጀመሪያ ነው። አንቺ እኮ መጀመሪያ እሷን እንዲህ እንዳታወራ ወይም እንዳላወራ እኮ ነው ያደረግሽ መጀመሪያ። ማለት እንደዛ አይደለም ጠይቄ በስማም ምናምን ስትያት ምን ታርቅ እንደመጣሽ ምንድነው ይጠይቃል። እኔ ይቻላልማ ሴት ጋር ተቀምጣ ሄድ ስለማለት አይ አይደለም ብሬ ማለት መጀመሪያ ፎቶ ነው ይልሽ መጀመሪያ ብሬ እንዴ ፎቶ ነው በቃ በጣም ነው የታገሱት። ሲጀመር ያንቺ ብቻ ነው ያለው ፎቶ ነው ያየሽው። ሌላ ምን አይተሽ ፎቶ የድሮ ማስታወሻ ነው በቃ እንደዚህ አይነት ነገር ቤት ያንቺ ቤት ብቻ ነው ያለው ሞልቷል እኮ ያውታል። ሲጀመር እሱን በማክበር ነው ሲጀመር መጀመሪያ እስካሁን በጣም ታዲስኳት ነገር አለች። ፎቶ ማንኛውም ሰው እንደሚነሳው አብሮ የተማረ ሰው እንደሚነሳው አይደለም ቁጭ በይና ጓደኛ ነኝ አለች እኮ አሁን እኮ ተፋማጋ መሰለሽ ብሬ ጋር እሱ መጀመሪያ አይደለም አንተ መጀመሪያ ሰራተኛ መጣው ወደላለ ከማለት የወት ምን የድሮ የደላላ ጓደኛ ብቻ አልኳት እሺ እሷ እኔ መጠየቅ ሲገባት እሷን ጠይቀቻት። እሷ ምንድን ነው ያለቻት? ሰራተኛ ነው ያመጣሽ ምንድን ነሽ ዘመድ ነሽ ምናምን በማለት ጀመረቻት። መጀመሪያ እኔ ነው መጠየቅ ያለባታል። እሷን አይ ብሬ እንደሆነስ እኮ አንተ በጥፋት አንቺ ጓደኛ ማዳላት እንዴ አይደለም ልየደለው አይደለም እኔ እውነቱን ስነግርህ መጀመሪያ አንተ መጀመሪያ የምታውቃት ከሆነ የሚስትህን ጸባይ ታውቃለህ አይደል? ስለዚህ የምታውቃት ከልጅቷ ጋር መጀመሪያ የምትታወቁ ከሆነ እንደዚህ አይነት ልጅ አለሽ ላመጣት ነው ብለህ መናገር ነበረብህ እኮ ታውቃታለህ የሚስትህን ጸባይ። ስለዚህ አብራችሁ ፎቶ ካላችሁ እኔ እሷን ነው የምደግፈው። ይቀርታል እንዴ ፎቶ እኮ የታየው ፎቶ ብቻ ነው። ሌላ ምንም የታየው ነገር ያየችው ነገር ፎቶ። አንቺ ከድሮ ጓደኛሽ ጋር ተነስተሽ አታውቂም? ያን ነሰማው ለምንድን ነው የማትነሺው? አብረሽ ተመረሳችሁ ለማስረዳት ሲጀመር እሷ ስትገባ ማትባ ገባች። በዛን ሰዓት እንዴት ነው ሰይጣን ያየ ይመስል ሰው እንዴት የሚያማትባል? ደረገቻው የጠበቀችው እሷ እንጂ ከሰው ጋር አለ ብላ ጠበቀች። ቢሆን መጀመሪያ የሚቀር ያንቺ ጥፋትም አይደለም ማለት ነው። አይ በጣም ሲጀመር እሷ ትስማሚ ነው እንጂ ይሄዳለው ይያለው አንድ ነገር ስትፈርጂ ማለት ነው
ሁለቱም ጎን ላይ ትክክለኛውን መረጃ ይዘሽ ነው መፍረድ ያለብሽ እንጂ ጓደኛሽ ስለሆነች መሲ እንዲያውም ከመሲ በፊት የምታውቂኝ እኔ አንተን ነው መጀመሪያ እኮ መሲን ያወቅሻት በእኔ ነው። እውነታውን አሁን ትክክለኛውን ይዘሽ አይደለም ልንገርሽ፣ ይኸውልሽ ላስረዳሽ መጀመሪያ ሁለቱን ሰው ስታስታርቂ የሁለቱንም ሰምተሽ ነው አይደለ? መሲ ስለሰማሽ መሲ ስላመጣችሽ ብርሃኑ ጥፋተኛ ብለሽ እዚህ ጋር ልትፈርጂ አይገባም። እኔ እሷ ስላመጣችኝ አይደለም የመጣሁት። ኮሜንታተሮች እግዚአብሔርን የስድብ መዓት በቃ በጣም የማይባል ነገር ነው ሲሉ የነበሩት። ነፍሰ ጡር ናት፣ እንደዚህ አይነት ሴት ልጅ ናችሁ እንደዚህ አይባልም። የማይባል ነገር በጣም የዘገነነኝ እግዚአብሔርን የሚጽፉት ኮሜንት በጣም ነው እንትን ያለኝ እና አንተ መጀመሪያ ላይ የምታውቅ ከሆነ ፎቶ ተነስተህ የትክክል ጓደኛ ከሆነች ታውቃታለህ፣ ምን አይነት ጸባይ እንደሆነች ሚስትህ። አይ ጓደኛዬ ነበረች እንደዚህ ላመጣት ነበር ብለህ ሀሳቡን ብትነግራት ኑሮ ስትገባም በስማማት ነው እና ደግሞ አትደነግጥም ነበር። ሲቀጥል ደግሞ ፎቶውን ስታይ ነው የባሰችው አይደለም። ይሄ ደግሞ ምናልባት ቪዲዮን አይተሽ ከሆነ ለምሳሌ ኮሜንታተሮችንም ኮሜንት ላይ የተጻፈውን ነገርም አይተሻል። ያንን ነገር ዘግኖኛል እያልሽ ነው አይደለ? ካየሽው ቪዲዮን ካየሽው እኔ መጀመሪያ ስጀምር ልጅቷን ይዤ መጥቼ አብረን አውርተን ነው ልጅቷን ልጅ የምትጀምረው። እሷ ጋር ተስማምተን ልጅቷን ፈቃደኛ ከሆነች ነው የምትጀምረው። አጋጣሚ ስንመጣ የትም አትሄድም ብዬ እሷና ስንመጣ የለችም ቤት። ከዛ በኋላ ካሜራ እንትን አድርገን ሰርፕራይዝ እናድርጋት ብለን ነው ካሜራው ላይ ትሽዋል አይደለ? ሰርፕራይዝ እናድርጋት እንደዚህ አይነት ነገር ያው ዩቲዩበር እንደመሆናችን መጠን ምን እንደምትል ሰርፕራይዝ እናድርጋት ማለት ምን እንደምትል እንትን ለማለት ነው። ቁጭ ብለን ጠበቅናት። ካሜራ አለ ከዱሻል ካሜራ አይደል? እዚህ በፊት አሁን ለምሳሌ ይርጋንም ፕራንክ አድርገናል አይደለ? ማሽን ውስጥ አድርገን አንቺና እኔ ቁጭ ብለን ጠብቀናል። ይርጋን ለግዛት ነው በቃ እንደዛ ብለን ጠበቅናት አይደል? ግን ስትገባ ተረጋግታ ብሬ ምንድነው ብላ በተረጋጋ መንፈስ እኔን ማናገር አለባት። እሷ ትፍረድባት ነው ሰጡናት። አንደኛ እኔ ስለወለድኩ አውቀዋለሁ። ነፍሰ ጡር ስለሆነች እሷ ራሱ እያለች ነበረ ተረጋግታ ነፍሰ ጡር ናት እያለች ነበረ። አሁን ነው ከእንትኗ በላይ የሆነባት ትግስቷ ያለቀው እንጂ ፎቶ ስታይ ደግሞ ሌላ ነገር እሱ ደግሞ የባሰ ጭራሽ ያተሰጫል። ፎቶ ደግሞ በቃ የቆየ ትምህርት ቤት እንጂ ጓደኝነት ወይ ስንሳሳት ወይ ፍቅር አይደለም። እሷ ጥያቄ ለምን አውቃታለሁ አላልክም? ዝም ብለህ ሰራተኛ መጣው ለምን አላልክም? ወደዛ ጨዋታ ጨራሽ በትዕግስት ስትጠይቂ ነው ቅድስት በትዕግስት ስትጠይቂ ብሬ ምንድን ነው እንዴት ነው ብለህ ስትጠይቂ እኮ ነው ያ ተመነጋገር አይደል የሚመጣው። ካሜራ ነው ተረጋጊ ያላት እኮ ምን መረጋጋታችሁ ያለችን በቃ እንበሳጨል እውነት ለምናገር አሁን ያለችበት እኔ እንደራሴ ሰመደው ማለት ነው። አንድ ሲናገረኝ ግን አስተማ መልሰው ምክንያቱም በቃ ያለበት እንትን ነው። ነፍሰ ጡር ስለሆነች ብዙ ነገር እንትን ትላለች። እኔ እኮ ነፍሰ ጡር ናት ያልኩ ብዙ ነገር እረዳታለሁ እኮ ይሄንን እረዳታለሁ። የዚህ የተለየ ነው አሰው እንትን ሁሉ ነው ምንም የተለየ ነገር አሁን እናስማማችሁ ነው የመጣነው። ስንት ተስዋይን ሁሉ ያስገባኝ አንተ ራስህ ማንም አይደለም። እኔ ምን አደረኩ? ምን አጠፋሁ? ምንም ያጠፋው ነገር የለም። ዋሽተን ነው ውሸት እንደማልወድ ታውቃለህ። በቃ ፎቶ ነው ያገኘሽ። ጓደኛ እንሆን አንሆን ምንም የምታውቂው ነገር የለም። ገና ይሆናል ገና በቃ በጥርጣሬ ነው። ሰው ሌላ ሰራተኛ በደላላ ይዘህ ትመጣለህ እንጂ አንተ እኮ የሆነ ነገር ባይኖር ፈልገህ እሷን ይዘህ አትመጣም ብዬ ነው እኔ እንትን ያለው። ሰራተኛ የለም አዲስ አበባ ውስጥ ታውቂያለሽ። ያስተውኩት ያንን አዲስ አበባ ሰራተኛ የለም። ስለዚህ በአጋጣሚ ይሄን አግኝተናል። እኔ መናገር ነበር እንደኔ መናገር ከመናገር በስመ አብ ወወልድ ወመንፈስ ቅዱስ አንተ እኮ ደውለህ አሁን መሰለህ መጀመሪያ ሳትመጣ በፊት ሀሳቡን ነግራት ቢሆን ነገር አይመጣም አይጋጋሉ ነበር። አጋጣሚ ልጅቷን እዚህ ያገኘኋት ደውለህ ቢያንስ እንደዚህ ከዛ ደግሞ እሷ ጸጥ ከማለት እንዲህ ነው ብላ ብትነግረኝ እኮ ችግር የለም። ያለው ለማስረዳት እኮ ጊዜ አልሰጠሽኝ። በጣም ተናደሻል። ያናደደ አንቺ ባኔ ቤት ብትሆኚ መጀመሪያ ላይ ብሆን እኔ አንቺም ብሆን መጀመሪያ ምክንያቱ ምን እንደሆነ አጣራለሁ ታይዋል እንጂ ዝም ብዬ እንደዛ አይ እኔ የደረሰብኝ ያየሁት ነገር ስላለኝ ነው። እኔ የምፈራው ብጠራጠር ነገር ስላለኝ እሱ ጋር እንጂ ከኔ ጋር አይደለም። አይ እኔ ደግሞ አንቺ እንድትነግሪኝ ፈልጌ ቁጣ ስለሚመስል እህቴ አንቺም ተረጋጊ። እንደዚህ በመናገር ሳይሆን
በማስረዳት ነገሮችን በማስረዳት ቢሆን የበለጠ ላንቺው ጥሩ ነው። ሰው እንደኛ ነፍሰ ጡር ነው። እንደዚህ ተጫጭቶ ማውራት የለባችሁም። አንቺ ማስረዳት እሷም ታስረዳሽ። በተረፈ ደግሞ ብሬም ያስረዳል። እሱ ግን ጥፋተኛ ነው። ይሄን ማመን አለበት። ይቅርታ በላት። አይ የምር ለምን ብትል ያው መጀመሪያ ማስረዳት ነበረብህ። ፎቶ እስከ ፎቶ ድረስ የትምህርት ቤት ጓደኛ ነች አልክ፣ ግን መጀመሪያ መንገር ነበረብህ ለሷ። ይሁን ዞሮ አሁን ተረጋጉ። አንቺም ተረጋግተሽ መሲም ተረጋጊና ነገሩን ለመፍታት ሞክሩ። አንደኛ ያው ሰው ያስፈልጋል። በርግጥ ግን እርግዝና ላይ ስትወልጂ ሆን ያስፈልጋል። ዞሮ ዞሮ ግን አንቺም ተረጋግተሽ አስረድተሽ ሁሉም ነገር ቢሆን ነው ጥሩነቱ እኮ። ለማስረዳት እኮ ጊዜ አልሰጠችም እኮ ለማስረዳት ጊዜ አልሰጠችም። ሰው እንዴት ሰውን አይቶ ሊያማትብ ይችላል? አይ እሷ ከጎረቤት ከዚህ ነው የመጣችው ከኛ ጋር የመጣችው እና ድንገት ሁለታችሁን ስታገኛችሁ ስላልነገራት ለዛ ነው የደነገጠችው እንጂ በክፋት አይደለም። ደግሞ ኮሜንቱ ራሱ የሚጽፉት ኮሜንት ምን አይነት ኮሜንታተሮች በስመ አብ እኔ እግዚአብሔርን በጣም ነው እንትን ያለኝ። በቃ ይሄን እንደሚናገሩትም በተለይ የሆነ ኮሜንት እስካሁን ውስጤን በጣም እንትን ሲለኝ ነበር። ይሻለው ስክሪንሻት አድርጌ ሁሉ መብርሃን በምታስጨንቅሽ አይዞሽ የሚል ታሳጣሽ አንቺ ነቀዝ ሴት እንደዚህ የሚባል በጣም ነው የሚዘገን። በተለይ በጣም ነው ውስጤ እንትን ያለኝ። ስላላያችኋት እናንተ እንደዛ ልታስቡ ትችላላችሁ። መጥፎ ሰው ናት ብላችሁ ልታስቡ ትችላላችሁ። ግን ምንም መጥፎ ብትሆን መብርሃን በምታሰቀሽ አይባልም። ሴት ነሽ ወልደሽ ይሆናል ወይ ደግሞ ገና ልትወልጂ ነው። ስለዚህ እንደዚህ አይነት ቃል በጣም ነው እኔ እንትን ያለኝና እግዚአብሔር እኔ በራሴ በጣም ጨነቀኝ። ያንን ኮሜንት እንደዚህ የሚጽፍ ሰው አለ አልኩኝ እና እንደዛ አይባልም። ኮሜንታተሮች የማይባል ነገር ስድቡ፣ ተሳደቡ፣ ችግር የለም ስደዋል። ግን መብርሃን በምታሰቃይሽ በልጅ አይመጣም። ነገ ጧት የምትወልጂ ነሽ አንቺም አይባልም እንደዚህና ይሄን ኮሜንት አይቼ በጣም ነው ውስጤን የነካኝ እግዚአብሔር። አይ ችግር የለም እግዚአብሔር ነው እንትን የሌላው ስድብ እኮ ችግር የለም። አንቺ እንትን ችግር የለም። ይሄ እኮ እኔ ፈጣሪ ይሆድሽን ነው የሚያየው የልብሽን ነው መድኃኒዓለም እናቴ ድንግል ማርያም የምታየው የብሬንም የልቡን ነው የልጅቱንም የልቧን ነው ያንቺም የልቡን ነው። ሰው ባስቀይማትም ባላስቀይማትም ፈጣሪ ያውቃል። ሰው ስለተሳደበ አይደለም ይሆን ለራሷ ነው የሚጨንቃት። ብትሳደብ እኔ ምንም አይመስለኝም። ካሳደበችና አይለጠፍብሽም። የተሳደበችው ሁሉም እውነት አይሆንም። ግን ለሷ ለራሷ አዘንኩና አልቀፈፋት። እኔ አንድ ኮሜንት አይቼ በስማም ሴቱና እንደዚህ ብለዞም ሴት ናትና ሴቱና እንደዚህ ትላለች እኔ ያልኩት በጣም ነው እንትን ያልኩት። ብዙ ሰው ስክሪንሾት እንትን አድርጎ ብዙ ሰው ነው የላከኝ። የሚገርማችሁ እኔ ተለውዬ በጣም ደበረኝና ያለውን ነገር ደግሞ መጥቼ ማጣራት ፈለኩኝ። እዛ ላይ መልስ ልሰጥ ነበርና ግን ያለውን ነገር ማጣራት ስለፈለኩኝ ያ ኮሜንት ግን በቃ እስካሁን ጭንቅላቴ ላይ ያለ እና አይባልም እንደዚህ አይባልም። ምንም መጥፎ ብትሆን ደግሞ ቀርባችሁ ስላላያችኋት ነው እንጂ መሲ መጥፎ ሰው አይደለችም። በጣም የዋህ ናት፣ በጣም ሲበዛ ማለት ነውና እንግዲህ ባሏን ደግሞ ስለምትወደው ደግሞ የምታያቸው ነገሮች አንዳንድ ነገሮች ያለችበት ሁኔታም ብዙ ነገር እንትን ይላታል እንጂ መጥፎ ሰው ሆነ አይደለም። እንደምታስቡት አይደለችም። ደግሞ እንደዚህ ማለት ግዴታ ስለምትወደው ነው። ደግሞ አንተ እንዳትባል ደግሞ ቅርብ ላይ የተናገረችው ነገር ያው ባሏን ስለምትወደው ነው። በምታየው ነገር ስልክ ሲደውል ለተደጋጋሚ ጥርጣሬ እንትን ስላለባት ነው እንጂ መጥፎ ሰው ሆነ አይደለም። ቅርብ ላይ ልሽ እሺ። ኧረ በጣም ስትግባቡ ምናምን በጣም ነው የምትወጃት እንጂ እንደዚህ ሰው እንደሚያወራው ሰው ኧረ እኔ ውሸት ባይዋሹ እኔ እኮ ሲቀጥል ያማተውኩት እኔ እሱን ከሰው ጋር እዚህ አግኝቼው ስለማላውቅ በቃ የተናደድኩት በዛ እኔ መጥቻለሁ ነይ የት ሄደሽ ነው ጎረቤት መጥቻለሁ ነይ ሲለኝ በቃ ክፍት አድርጌ ስገባ ተፈጥሮ በስመ አብ ወወልድ ወመንፈስ ቅዱስ መግባት በቃ እንትን እንደዛ አላለ። ስለዚህ እና ደግሞ እዛ በኋላ ግን ያናድደኝ ነገር ብነግርሽ መዋሸታቸው ግን በጣም አናዶኛል። አጣጣጥ ጥሩ አይደል? አይ ፎቶ ማጣራት ነው እንግዲህ ፎቶ ነው ጥርጣሬ ያደረገብሽ አንቺ። አይ የትምትል ማንኛውም እናንተ ተድሮ አብራችሁ ከተመረጣችሁ እሱ እንደግላ ተመልካች ይህንን ግልጽ ለማድረግ ለተመልካችም ግልጽ ለማድረግ
ያው መሲ የማይፈረድባት ጎን አለ። ምንድነው ይሄ ሁሉ የሚያደርገው ያው የሚዲያ ስራ ነው። በሚዲያ ስራ ትንሽ ስትታወቂ ሰው ይደውልብሻል፣ ያን ነገር እንትን ሊያረጋት ይችላል። ሲቀጥል ደግሞ አሁን ያው ለካሜራ ብለን ካሜራ እንትን አድርገን ነው ቁጭ ብለን አውጥተናል። ያ ነገር ካሜራው ላይ አለ፣ ካያችሁት አለ። መሲ ምን እንደምትል ምናምን እስኪ እንዲህ ብለን እንቆያት እያልን ከሷ ጋር ሁሉ እያወራን ለፌስታሉን በዚህ ደብቀን ምናምን እንትን ያደረግነውና ሁሌም ፕራክቲስ እንሰራ መጀመሪያ ብትናደድ እኮ ኋላ መረጋጋት ነበረባት የሚል እንትን ያለኝ እንጂ መጀመሪያ ላይ እኔም ቢሆን እዚህ ጋር ከወንድ ጋር ቁጭ ብላ ባገኛት ልደነግጥ እችላለሁ። በቃ አንድን ፍርድ ስትፈርዱ የኔ ብላችሁ መፍረድ ነው ያለባችሁ። ለምሳሌ ብሌና ስክሪንሻቱን እንዳሳየቻችሁ ያንን ኮሜንት ስትጽፉ መብርሃን እንዲህ አታርግሽ፣ መብርሃን ሰው አይደለች። መብርሃን እንደዚህ ስንት አጥፍተን እንኳ የምትምረን ይቅር ባይ ናት እና እንደ ሰው ቢሆን እንትን ይል ነበርና ሰውነንና የሰው ልጅ ቢያጠፋ እንኳ መምከር ነው ያለብን እንጂ እንደዚህ አይነት ስድብ መሳደብ በጭራሽ ትክክል ያልሆነ ነገር ነው። ሰው እኮ ድራማም እኮ ይሰራል፣ ፊልምም ይሰራል። ፊልም የሚሰራው እኮ በገሃዱ ዓለም ያለውን እንጂ የእውነቱን አይደለም አይደል? አስመስሎ ነው የሚሰራው። ትምህርት የሚያስተምር ነገር ለምሳሌ አሁን ሰራተኞች ብዙ ቤት እየገቡ የሚሰቃዩ ሰራተኞች አሉ አይደል? በአረብ ሀገርም ሆነ በኢትዮጵያ የሚሰቃዩ አሉ። ያንን ለማስተማርም ሊሰራ ይችላል። ስለዚህ ቀድማችሁ ለመጥፎ ነገር ካሜራ እየተቀረጸ ነው እና ብዙ ነገር አለ። ያንን ነገር የሰው ልጅ ማሰብ አለበት። ሰው ልጅ ከሌሎች እንስሳት የሚለየው በአስተሳሰቡ ነው፣ ስለሚያስብ ነው። እና ማሰብ አለብን። በራሳችን ሊሆን ማንፈልገውን ነገር በሌሎች ላይ ማድረግ የለብንም። አሁን ነፍሰ ጡር ሆነሽ እንደዚህ አትሁኝ ብትባይ ምን ይሰማሻል? እዛ ላይ ነው ማየት ያለብሽ። እና እንዴ ይዘገንናል። በጣም ብዙ ሰዎች ስክሪንሻት እያደረጉ የእውነት በጣም ነው ያዘኑትና እስከዚህም ድረስ የሰው ልጅ በድሉኝ እንኳን እኔም በድሉኝ። ይህ ቪዲዮውን ተሰራ አይደለ? ኮሜንታተሮችን ወይም የኛን አድናቂዎች ወይም ቪዲዮዎችን የተከታተሉትን ሰዎች ይጎዳል አይጎዳም? ማለት ከጎዳም ይጎዳል። እኛን ነው የምንጨቃጨቀውን፣ እኛን ነው የሚጎዳል እንጂ ሌላውን ሰው አይጎዳም። እኔ ላይ ጉዳት ቢያደርስብኝ እንኳን እንዲህ አይነት እርግማን አልረገምም። እኔ ላይ እንኳን ቢሆን እንደዛ ቆርጬ አነጋገር በትስማ እና በጣም ያስጠላል። እንደዛ አይነት ያው የተሰማሽን ነገር እንደ ኮሜንት ልጽፊ ትችላለሽ። ብርሃኑ አጥፊ ነህ፣ መሲ አጥፊ ነሽ፣ ሰራተኛዋ ወይም እንደዛ የሆነ አጥፊ የሆነውን ሰው ልጽፍ እችላለሁ፣ አስተያየት ልሰጥ እችላለሁ እንጂ በዛ ልክ ሰዎች ነበር ጠላሁሽ ያሉ አሉ። ትክክል ናቸው። ምንም ችግር የለውም። ግን በዛ ልክ አንድ ነፍሰ ጡር የሆነችን ሴት በዛ ልክ እንደዛ ማለት ግን እኔ እንጃ በጣም የእውነት ሰዋዊ ነገር ያጣን ይመስለኛል። የእውነት ሰዋዊ የሚባለው ነገር አለ አይደል? እንደ ሰው ማሰብ ይኖርብናል። ነገሮችን ቆም ብለን ልናስብ ይገባል። እንደዚህ እንደወረደ መድኃኒዓለም እግዚአብሔር ይቅር ይበለን። እዛ ላይ በስደት ያለ ሰው ነው አገሬን ያግባኝ እግዚአብሔር ይጠብቀኝ ብሎ ሰው ስለራሱ ጸለየኝ። እንደዚህ አይነት ቆራጥ ስትሆኝ እኮ ቆራጥ ነገር ያጋጥምሻል። ጥሩ ስትሆኝ ነው ከፊትሽ ጥሩ ነገር የሚጠብቅሽ። ጥሩ ነገር ከፊትሽ አልፎ ይጠብቅሻል። መጥፎ ነገር ደግሞ አንቺ መጥፎ ነገር ስትሰሪ ነገ የሚጠብቅሽ ለልጅ እንኳን አልፎ ይጠብቃል እንዴ! እና ይናታበት ለልጅ የሚደርሰው ለልጅ እንኳን ይደርሳል። ጥሩ ነገር ሰርተን እንለፍና እኔ እንጃ በጣም ከባድ ነው። አንተ ያመጣኸው ነገር ይኸውልህ አሁን በቃ ለዚህ ይቀበላል። አሁንማ ነገሩ መሲልሽ ማትቀየመው ነገር ቪዲዮውን አይተሻል። ከአንቺ በፊት ቪዲዮ ሰርተን ፌስታል እዚህ ጋር ደብቀን ከሷ ጋር ተወያይተን ቪዲዮ እየሰራን ነው። ከዛ በላይ እኮ አንቺ የድሮ ፍቅረኛ ብለሽ ፕራንክ አድርገሽኛል፣ ፓንት ሰጥተሽኛል። ብዙ ያስጠሉ ነገሮች እኮ ፕራንክ አድርገሻል እኮ። ለምንድን ነው ያንቺን እንትን ማለት ነው? ቶሎዬ ፕራንክ ነው አሜን። እንዴ ፕራንክ አለ አይደል? እንዴ ካሜራው እያለ ፕራንክ አለ አይደል? እንዴ ፌስታሉ ነው አንዳንዴ ሰይጣን እንትን ይላል። እንኳን ከይርጋ ቤት ሄደን ከሷ ጋር ቁጭ ብዬ ጠብቄው ይል ይርጋ ሰይጣን ነው በቃ። አንቺ ውስጥ ባትኖሪ አሁን ይርጋ ተናዷል።
ግን አንቺ እዛ ውስጥ ስትወጪ ነው ይርጋ የተረጋጋ። አንቺ ደግሞ ካሜራው እዛ ላይ ስታይ ደግሞ አልተደበቀም። ይኸው እዛ አካባቢ ብዙ ነው ቆም ያለው ልክ ስትገቢኛ ስታይ እንትናልሽ እንጂ አይ አላመጣም ብለህ እንደዛ ስትል እኔ ሰራተኛ አላመጣም ብለህ እሷ ደግሞ ዋሸች። ነዛ ወይ ማታረቃይ እንደዚህ አንቺ እንደዛ እና እናንተንም እናመሰግናለን። ከዚህ እንዲህ አይነት ሰው ባለበት ሀገር ተሳዳቢዎች ደግሞ አሉና ያው እንግዲህ እናት ወር ዝንጉርጉር ይባላል። እናንተንም እናመሰግናለን። እንድትስማሙ ነው ተስማምተን መቀጠላችን እንግዲህ እግዚአብሔር ያውቃል። ተስማማለች እሷ ተቀይማኛለች። ኮሜንት እያየች ራሱ እውነትም ክፉ አይደለችም ብላ የምታስበው አብረሻት እንግዲህ ስትኖር ክፉ አይደለችም። እንግዲህ አንዳንዴ ደግሞ ሰይጣን በጆሮአችን የሆነ ሾክ የሚለን ነገር አለ ያጋጥማል። እንደዛ ስለሆነ እንጂ መሲ መጥፎ ሰው አይደለችም፣ እንደዚህ አይነት ሰው አይደለችም። ይበልጥ ደግሞ ቀርበሽ ስታያት ታውቂያታለሽ። አሁን እንግዲህ እንደዛ ነው ተመልካቾቻችን። እንግዲህ እኔ አጥፍቼ ከሆነም ይቅርታ። ያው እዚህ ጋር ያሉት እነ ብሌናና እነ ቅድስት አንተን አጥፊ ብለውኛል። አሁን ነፍሰ ጡር ስለሆነች የነፍሰ ጡር ጸባይ ደግሞ ይቀያየራል። እህታችንም ወይም አጋዛችንም ነፍሰ ጡር ከሆነ ተረዳት እያለች ነበር። እውነት ለመናገር ያው ሰው ነፍሰ ጡር ሲሆን ብዙ ነገር የምትወዱትን ትጠላላችሁ፣ የምትጠሉትን ትወዳላችሁ፣ ጸባያችሁ ይነጫነጫል። እንደዛ አይነት ነገር ስላለ ያው መረዳት አለብኝ። ውድ ባለቤቴ ይቅርታሽ ይቅርታ እንዴ እናንተ ተሳሳሙ እናንተ ነው ይተሳሳሙ። እኔ በቃ በሱ ንዴት ቅድም ብዬዋለሁ። ስገባ ችግር አለብኝ በስማም ብዬ ነው የምገባው። ምክንያቱም ብቻውን ባገኘው በስማም ማለት ነው። ሰው ግን ቁጭ ብሎ ሳይነግሪስ በስማም በማለቴ ነው። እሷ ደላላን ያመጣኝ እንቶንቶ ብላ እንትን ያለችው በዛ ምክንያት ነው። ስለዚህ አማተብሽብኝ ላለመናገር ያሺ በዚህ ነው ስላልሽ እኔ በጣም ይቅርታ ብዬሽ እኔ ምርጥ እህቴ ነው የምትሆኚው እንጂ ሌላ እንትን የሆነ ነገር ብዬ አይደለም። በዛ ላይ ቀናቴ ግን ታይዋለሽ ቀናቴ ነገር እንደምቆጣጠር ታያለሽ። ስለዚህ እናመሰግናለን ውድ ጓደኞቼ፣ እግዚአብሔር ይስጥልኝ። ስለተናደዳችሁ ነው ኮሜንቱን አይተው የመጡት። ለምን እኔም በደንብ ነው የሰደቡኝ። ልጅቱን እንዴት ሰደብሻት ለምን ትሰደቢያለሽ ብሎ ሁላችሁ በቃ ዋናው ሰላም ማውረዳችሁ ነው። እናመሰግናለን። እሺ ሰላም እንግዲህ እናንተም ይቅርታ አድርጋችኋል። አሁን ቡና ይፈላልና ቡና ይፈላል። ቡና ይፈላላችኋል። ፏን የምትሉት ቡና ይፈላልና እሺ እሺ አይ በቃ ሰላም ተፈላ አዎ ታፍላልና